እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው በቂ ፖታሲየም በማይኖርበት ጊዜ በሰውነታችን ላይ ምን እንደሚፈጠር በዚህ ቪዲዮ ላይ በሚገባ የምነግራችሁ ይሆናል ማለት ነው። እንዲሁም ፖታሲየም ምንድን ነው? በተጨማሪም ደግሞ በፖታሲየም የበለጸጉ ተፈጥሯዊ ምግቦችን በዚህ ቪዲዮ ላይ የማካትት ይሆናል ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁ ደግሞ በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ፖታሲየም ማለት ሰውነታችን በትክክል እንዲሰራ የሚያስፈልገው ማዕድን እናም ኤሌክትሮላይት ነው። ከዋና ዋናዎቹ ኤሌክትሮላይቶች እንደ ሶዲየም፣ ካልሲየም፣ ማግኒዥየም እና ክሎራይድ አንዱ ሲሆን በሴሎቻችን ውስጥም ሆነ ውጭ ባሉ ፈሳሾች ውስጥ የኤሌክትሪክ ምላሽን ይሸከማል። በዚህ ምክንያት ፖታሲየም ለበርካታ ለሰውነታችን ተግባራት አስፈላጊ ነው። የነርቭ ምልክቶች አንጎላችን ከሰውነታችን ጋር እንዴት እንደሚገናኝ፣ የጡንቻ መኮማተርን፣ የልብ ጡንቻን ጨምሮ የፈሳሽ ሚዛንን በሴሎች ውስጥ እናም ዙሪያ ትክክለኛውን የውሃ መጠንን መጠበቅ፣ ጤናማ የደም ግፊትንም ይጠብቃል ማለት ነው። ታዲያ ፖታሲየም አስፈላጊ የሆነው ለምንድን ነው ካላችሁ፣ ለእነዚህ ተግባሮች ይረዳል። የኤሌክትሪክ ሚዛንን ይጠብቃል። በነርቮችና በጡንቻዎች ውስጥ የኤሌክትሪክ ግፊቶችን ለመፍጠር ይረዳል። የፈሳሽ ሚዛንንም ይቆጣጠራል። ከሶዲየም ጋር በመሆን በሴሎች ውስጥ እናም ውጭ ያለውን የውሃ መጠንን ይቆጣጠራል። ለደም ግፊት ቁጥጥርም አስፈላጊ ነው። ፖታሲየም ሰውነታችን ከመጠን በላይ ሶዲየምን በሽንት አማካኝነት እንዲያስወጣ ይረዳል። ይህም የደም ግፊትን ይቀንሳል። የፒኤች ሚዛንንም ይጠብቃል። የሰውነትን የአሲድ ቤዝ ሚዛንን ለመጠበቅ ይረዳል ማለት ነው። ታዲያ በሰውነት ውስጥ ያለው ፖታሲየም መጠንን ስንመለከት 98% የሚሆነው ፖታሲየም በሴሎቻችን ውስጥ ይገኛል። 2% ብቻ ከሴሎች ውጪ በደም ፕላዝማ ውስጥ ነው የሚገኘው። ነገር ግን በዚህ ደረጃ ላይ የሚከሰት ትንሽ ለውጥ እንኳን በጡንቻዎች በነርቮች እናም በልብ ላይ ከባድ ተጽዕኖ ሊኖረው ይችላል ማለት ነው። በዋናነት ከምግብ የሚመጠጥ ሲሆን በሽንት በላብና በሰገራ አማካኝነት ከሰውነት ይወጣል። ታዲያ በቀን ምን ያክል የፖታሲየም መጠን ያስፈልገናል ካላችሁ፣ አዋቂዎች በአጠቃላይ በቀን ወደ ከ2500 እስከ 3500 ሚሊግራም ፖታሲየም ያስፈልጋቸዋል። እንደ የጤና ሁኔታ፣ እንደ ዕድሜ እናም እንደ የሀገር መመሪያዎች ታዲያ ይለያያል። አብዛኛው ሰው በቂ መጠን ፖታሲየም አያገኝም። ምክንያቱም ምግባቸው ብዙውን ጊዜ በሶዲየም ወይም ደግሞ በጨው የበዛ እናም በፍራፍሬ በአትክልቶችና በጥራጥሬዎች ደግሞ ዝቅተኛ ስለሆነ ነው። በአጭሩ ፖታሲየም ልብ እንዲመታ፣ ጡንቻዎቻችን እንዲንቀሳቀሱ፣ ነርቮች እንዲሰሩ እናም ፈሳሾች ሚዛናቸውን እንዲጠብቁ የሚያደርግ ቁልፍ ማዕድን እናም ኤሌክትሮላይት ነው። በቂ መጠን በሰውነታችን ውስጥ ከሌለ ጤናችን በፍጥነት ሊጎዳ ይችላል ማለት ነው። ፖታሲየም በሰውነታችን ውስጥ ካሉ በጣም አስፈላጊ ኤሌክትሮላይቶች ውስጥ አንዱ ነው። የነርቭ ምልክቶችን፣ የጡንቻ መኮማተርን፣ የልብ ምትንናም የፈሳሽ ሚዛንን ይቆጣጠራል። ታዲያ በቂ ፖታሲየምን ሳናገኝ ሲቀር ሃይፖካሊሚያ የሚባል ሁኔታ ይከሰታል ማለት ነው። በሰውነታችን ውስጥ ያሉ ብዙ ስርዓቶች ይጎዳሉ። የሚከሰተውን ደግሞ እነግራችኋለሁኝ። በቂ ፖታሲየም ካሌለ አንደኛ በጡንቻዎች ላይ የሚያስከትለውን ውጤት ልንገራችሁ። የጡንቻዎች ድክመትና ድካምን ያስከትላል። ፖታሲየም ጡንቻዎች በትክክል እንዲኮማተሩ ይረዳል። ዝቅተኛ መጠን ጡንቻዎች በፍጥነት እንዲደክሙ ያደርጋል። የጡንቻ መኮማተር እናም መሸማቀቅንም ያስከትላል። በቂ ያልሆነ ፖታሲየም ወደ ጡንቻዎች የሚሄደውን የነርቭ ምልክትን በመግታት የጡንቻ
መኮማተርን ያነሳሳል። እንዲሁም የጡንቻ መጎዳት በከባድ ሁኔታዎች ራብዶ ማዮሊሲስን ያስከትላል። እጅግ በጣም ዝቅተኛ ፖታሲየም የጡንቻ ፋይበርን ሊጎዳ ይችላል። ይህም ጎጂ ፕሮቲኖችን ወደ ደም ውስጥ እንዲለቁ ያደርጋል ማለት ነው። ሁለተኛ በልብ ላይ የሚያስከትለውን ውጤት እንመልከት። የልብ ምት መዛባት ወይም ደግሞ አሪቲሚያን ያስከትላል። ፖታሲየም የልብን የኤሌክትሪክ እንቅስቃሴን ይጠብቃል። እጥረቱ በሚኖርበት ጊዜ የልብ ምት ፍጥነት፣ የልብ ምት መዛባት ወይም ደግሞ አደገኛ አሪቲሚያ በሽታን ሊያስከትል ይችላል። በተጨማሪም ለከፍተኛ የደም ግፊት መጨመርም ያጋልጠናል። ፖታሲየም በተለምዶ የሶዲየምን ሚዛን ይጠብቃል። በቂ ፖታሲየም ከሌለ የሶዲየም መጠን ይጨምራል። ይህም ወደ ከፍተኛ የደም ግፊት ያመራል ማለት ነው። እንዲሁም የልብ ችግሮች አደጋን ያስከትላል። የረጅም ጊዜ እጥረት የስትሮክ፣ የልብ ድካም እድልን ይጨምራል ማለት ነው። ሶስተኛ ደግሞ በነርቭ ስርዓት ላይ የሚያስከትለውን ውጤት ልንገራችሁ። የመደንዘዝናም የመኮማተር ስሜትን ያስከትላል። ዝቅተኛ ፖታሲየም የነርቭ ምልክቶችን በማዛባት ያልተለመደ ስሜት ፓሪስቴዥያን ያስከትላል። እንዲሁም ግራ መጋባት፣ ንዴትና የስሜት ለውጥንም ያስከትላል። የፖታሲየም እጥረት በአንጎል ውስጥ ያለውን የነርቭ አስተላላፊ እንቅስቃሴን ይጎዳል። ትኩረት የማድረግ ወይም ደግሞ ትኩረት ለማድረግ መቸገርንም ያስከትላል። ደካማ የነርቭ ምልክት የአእምሮ ግልጽነትናም ትኩረትን ሊጎዳ ይችላል ማለት ነው። አራተኛ የምግብ መፈጨት ስርዓት ላይ የሚያሳድረው ተጽዕኖ ነው። የሆድ ድርቀትን ያስከትላል። ፖታሲየም በአንጀት ውስጥ ለስላሳ ጡንቻዎች መኮማተር አስፈላጊ ነው። ከሌለ የምግብ መፈጨት ፍጥነት ይቀንሳል ማለት ነው። እንዲሁም የሆድ መነፋትና የሆድ መጨምደድንም ያስከትላል። ደካማ የአንጀት መኮማተር እንደ ጋዝና ምግብን ስለሚያስቀር ምቾት ማጣትንም ያስከትላል። እንዲሁም ፓራሊቲክ አይለስስ በከባድ ሁኔታዎች ሊያስከትል ይችላል። ከፍተኛ እጥረት አንጀቶች ምግብን ሙሉ በሙሉ እንዳያንቀሳቅሱ ሊያደርግም ይችላል። አምስተኛ ደግሞ በኩላሊትና በፈሳሽ ሚዛን ላይ የሚያሳድረው ተጽዕኖ ነው። ከመጠን በላይ መሽናትና ጥማትን ያስከትላል። ዝቅተኛ የፖታሲየም መጠን ለኩላሊቶች ሽንትን ለመሰብሰብ አስቸጋሪ ስለሚያደርግ ብዙ ውሃን እንድትጠጡ ያደርጋል። ድርቀትን ያስከትላል። ይህ የፈሳሽ ሚዛን መዛባት ድካምንና ማዞርን ያባብሰዋል። የኩላሊት ችግሮችንም ያስከትላል። ከጊዜ በኋላ የፖታሲየም እጥረት በኩላሊት ላይ ጫናን ስለሚፈጥር የኩላሊት ጠጠርናም የኩላሊት ተግባር መበላሸት አደጋን ይጨምራል። ስድስተኛ የኢንዶክራይን እናም የሜታቦሊክ ውጤቶች ላይ የሚያሳድረው ተጽዕኖ ነው። የጉልኮስ ቁጥጥር መዳከምን ያስከትላል። ፖታሲየም የኢንሱሊን ልቀት ላይ ሚናን ይጫወታል። ዝቅተኛ መጠን ለኢንሱሊን ሬዚስታንስ እና ለከፍተኛ የደም ስኳር አስተዋጽኦን ሊያደርግ ይችላል። ሜታቦሊክ አልካሎሲስንም ያስከትላል። ከባድ እጥረት የአሲድ ቤዝ ሚዛንን ሊያዛባው ይችላል። ይህም እንደ ጡንቻ መንቀጥቀጥናም ግራ መጋባት ያሉ ምልክቶችን ያስከትላል ማለት ነው። ሰባተኛ ደግሞ የረጅም ጊዜ አደጋዎች ነው። የአጥንት መዳከምን ያስከትላል። ዝቅተኛ ፖታሲየም በሽንት አማካኝነት የካልሲየም መጥፋትን ስለሚጨምር አጥንትን ያዳክማልና የአጥንት መሳሳት አደጋንም ይጨምራል። ስር የሰደደ የደም ግፊትንም ያስከትላል። በቂ ፖታሲየም ከሌለ የሶዲየም የበላይነት ስለሚቀጥል የደም ግፊት ከፍ ያለ ሆኖ ይቆያል ማለት ነው። የስትሮክ አደጋ መጨመርንም ያስከትላል። በእጥረቱ ምክንያት የሚከሰተው ከፍተኛ የደም ግፊትናም የልብ ምት መዛባት ሁለቱም የስትሮክ አደጋን ይጨምራሉ ማለት ነው። ስለዚህ በሰውነታችን በቂ የፖታሲየም መጠን ከሌለ እነዚህ ሁላ ችግሮች ይከሰታሉ ማለት ነው። ታዲያ በቂ ፖታሲየም እያገኛችሁ እንዳልሆነ የሚያሳዩ የተለመዱ ምልክቶች አሉ። እነዚህም የማያቋርጥ ድካምና ድክመት፣ የጡንቻ መኮማተር፣ ጥንካሬ ወይም ደግሞ መንቀጥቀጥ፣ የልብ ምት መዛባት ወይም ደግሞ ያልተለመደ የልብ ምት፣ የመደንዘዝናም የመኮማተር ስሜት፣ የሆድ ድርቀት ወይም ደግሞ ቀርፋፋ የምግብ መፈጨት ሂደት፣ በብዛት
መሽናትና የድርቀት ምልክቶች፣ የስሜት ለውጥ እንደ ብስጭት፣ ድብርትና ግራ መጋባት ይከሰታል ማለት ነው። ታዲያ የፖታሲየም እጥረት ዋና ዋና ምክንያቶች የምንላቸው የምግብ መጠን መቀነስ እንደ ሙዝ፣ ድንች፣ ስፒናች፣ ባቄላ፣ ቦለቄ፣ እርጎ ያሉ በፖታሲየም የበለጸጉ ምግቦችን አለመመገብ፣ ከመጠን በላይ ማላብ፣ አትሌቶች ወይም ደግሞ ሞቃታማ የአየር ንብረት ውስጥ ያሉ ሰዎች ይህ ይገጥማቸዋል። ስር የሰደደ ተውከት ወይም ደግሞ ተቅማጥ ከገጠማችሁ፣ የተወሰኑ መድኃኒቶችን መውሰድ እንደ ዳዩሪቲክስ፣ ላክሴቲቭ፣ ስቴሮይድ እና አንቲባዮቲኮችን የምትወስዱ ከሆነ እንዲሁም ደግሞ የኩላሊት በሽታ ወይም የሆርሞን መዛባት ካለ የፖታሲየም እጥረት ዋና ዋና ምክንያቶች ናቸው ማለት ነው። በአጭሩ ታዲያ በቂ ፖታሲየም አለማግኘት ጡንቻዎችን፣ ልብን፣ አእምሮን፣ ኩላሊትንና አጥንቶችን ይጎዳል። ቀላል እጥረት ድክመትን፣ የጡንቻ መኮማተርንና ድካምን ሲያስከትል፣ ከባድ እጥረት ግን አደገኛ ወደሆነ የልብ ምት መዛባት፣ ሽባ መሆን እናም ካልታከመ ለሞትም ሊያበቃ ይችላል ማለት ነው። ታዲያ የፖታሲየም እጥረትን ለመከላከል የሚረዱ በፖታሲየም የበለጸጉ ምግቦችን ምንጊዜም ቢሆን በአመጋገባችሁ ውስጥ ማካተት አለባችሁ። ስለዚህ በፖታሲየም ከፍተኛ የሆኑ የምግብ አይነቶችን ልንገራችሁ። ከአትክልቶች ከፍተኛ የፖታሲየም መጠን ያላቸው እንደ ስፒናች፣ ቆስጣ፣ ስኳር ድንች፣ ድንች ከቆዳው ጋር፣ ዱባ፣ ስኳሽ፣ ቲማቲም እናም የቲማቲም ምርቶች፣ አቮካዶ፣ ብሮኮሊ እናም እንጉዳይ ጥሩ የፖታሲየም ምንጮች ናቸው። ከፍራፍሬዎች ደግሞ ሙዝ ከፍተኛ የፖታሲየም ምንጭ አለው። ብርቱካንና የብርቱካን ጭማቂ፣ ካንታሎፕ፣ ኪዊ፣ ፓፓያ፣ ፕሩን እናም የፕሩን ጭማቂ፣ አፕሪኮት ትኩስናም የደረቀ፣ ቴምር፣ ሮማን፣ ማንጎ፣ ግሬፕ ፍሩት እናም አቮካዶ ከፍተኛ የፖታሲየም ምንጭ አላቸው። ጥራጥሬዎች፣ ለውዝና ዘሮች ወይም ደግሞ ሲድስ የምንላቸው ደግሞ ምስር፣ ቀይ ቦለቄ፣ ሽምብራ፣ አኩሪ አተር፣ ኦቾሎኒ፣ አልመንድ፣ ፒስታቺዮስ፣ የዱባ ፍሬ ወይም ደግሞ ፐምኪን ሲድስ እና ሱፍ በፖታሲየም ከፍተኛ ናቸው። የወተትና የእንስሳት ምንጮች ደግሞ ወተት፣ እርጎ፣ አይብ በተለይ ኮቴጅ ቺዝ ወይም ደግሞ አይብ፣ አሳዎች እንደ ሳልመን፣ ቱና እናም ሃሊቡት፣ ዶሮ እና የበሬ ስጋ ጥሩ የፖታሲየም ምንጮች ናቸው። ከሙሉ እህሎች ደግሞ ኪንዋ፣ ቡናማ ሩዝ፣ ኦትስ ወይም ደግሞ አጃ፣ ገብስና ሙሉ የስንዴ ዳቦ ሳይፈተግ ማለት ነው ጥሩ የፖታሲየም ምንጮች ናቸው ማለት ነው። ስለዚህ እነዚህን ምግቦችን በአመጋገባችሁ ውስጥ ማካተት ያስፈልጋል። ጤናማ የፖታሲየም መጠንን ለመጠበቅ በየምግባችሁ ውስጥ ፍራፍሬዎችንና አትክልቶችን አካቱ። በሳምንት ውስጥ ብዙ ጊዜ እንደ ባቄላ፣ ቦለቄ ወይም ደግሞ ምስርን ተመገቡ። ከተጣሩ እህሎች ይልቅ ሙሉ እህሎችን ምረጡ። አሁን ለምሳሌ ፉርኖ ዱቄትን ከምትጠቀሙ ይልቅ ሙሉ የስንዴ ዱቄትን ብትጠቀሙ ተመራጭ ነው ማለት ነው። የተፈተጉ ነገሮችን ወይም ደግሞ የተጣሩ ነገሮችን አትጠቀሙ። እንዲሁም ብዙ ላብ ካላባችሁ በስፖርት ወይም ደግሞ በሞቃታማ የአየር ንብረት አማካኝነት የኮኮናት ውሃ ወይም ደግሞ ሙዝን በመመገብ የፖታሲየም መጠንን መተካት ያስፈልጋል ማለት ነው። ስለዚህ ክብራትና ክብራን ተመልካቾቼ የዛሬው የጤና ትምህርቴ እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለየኝ እላለሁ። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁ እላለሁኝ። ከዚህ ቪዲዮ ጋር በተያያዘን ደግሞ ጥያቄ ካላችሁ በኮመንት ላይ አስፍሩልኝ፣ እመልስላችኋለሁኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።